እንኳን ታምሱናስ ለንገርካኪ እንኳን አዲናስ እኔ በአማርኛ ነው ማስተላለፍ የፈለኩት የአገውኛ ማይሰሙትም እንዲሰሙ ፈልጋለሁ ማለት ነው። ካሚኮ አኳያ አንዳንድ ማሻሻያዎችን ህብር ላይ ለማድረግ ጥረት እያደረግን ያለነው የአንዳንድ ያቅም የሚጠይቁ ጉዳዮች አሉ ከዚህ ከፋይናንስ ከበጀት ጋር ያለው ማለት ነው። አልተነሳም እንጂ አንዱ ችግር የአዊኛ የሚተላለፍበት ስቱዲዮ በጣም ጠባብና ምቹ አይደለም ማለት ነው። እሱን ምቹ ለማድረግ ጥረት እያደረግን ያለነው በቀጣይም የሬዲዮ አሁን አቶ ባዘዘው የሚያነሱት በስፋት እንዲሰማ ሁለት አይነት የማስተካከያ መንገዶች ተከትለን እየሰራን ነው ያለነው። በአንድ በኩል መቀባባያ በማድረግ አሁን ያሉትን አሚኮ የከፈታቸውን ልዩ ልዩ ኤፍኤሞችንና ሌሎችንም ተደራሽ እንዲሆኑ የማድረግ ስራ እያሰብን ያለነው እንቅስቃሴ እያደረግን ያለነው። በረጅም ርቀት ደግሞ በስትራቴጂክ ፕላናችንም ማስቀምጠን ኤፍኤም ጣቢያ ራሱ እንጂ ማህበረሰቡ አገውኛ ተናጋሪው ካለበት አካባቢ ሆኖ በቀላሉ ሚዲያውን አክሰስ እንዲያደርግ ለማድረግ አቅደናል። እንግዲህ በበጀት ስላልተደገፍነ እስካሁን ቆይቷል። ሁሉ ጊዜም እንደዛ ፕላን አድርገን እየሰራን ያለነው። ይሄንን መልእክት የሚሰሙ ባለሀብቶች ይኖራሉ፣ የአካባቢ ተቆርቋሪ ማህበረሰብ ይኖራል፣ ወደታች ያለው የዞን አስተዳደር አመራሮች እና ባለቤትነን የሚለው ማህበረሰብ ሳይቀር ማናቸውም ሰው ጭምር እየሰማ ስለሆነ የጽፈት ቋንቋው እንዲያድግ ከፈለግነ ቸርቢያዋ ጋዜጣ ሚናዋ ትልቅ ስለሆነ በደንብ ማየት ያስፈልጋል፣ መጠቀም ያስፈልጋል። ይህ ብቻ አይደለም። የቴሌቪዥኑ ስርጭት ባገውኛ መጀመሩ ያገውኛን ቋንቋ ስታንዳርድ እያስጠበቀ ነው ያለው ማለት ነው። አሁን የተለያየ ሰው ሲናገር የተለያየ ንግግር ነው ሊናገር የሚችለው ባውኛ ላይ ግን የኛ ጋዜጠኞች ሲናገሩ ደግሞ በጣም ፎርማል ስታንዳርድ ያለው ቋንቋ ነው የሚናገሩ። ተናጋሪው በዚህ ደረጃ እንዲደርስ የማድረግ ህልምም ያለው ስለሆነ እንደዚህ አይነት ታላሚዎችን ታሳቢዎችን ግምት ውስጥ ያስገባ የያውኛ ቴሌቪዥን ፕሮግራም ያደገ እንዲሄድ የጀመረበትን ሰዓት እናቃለን። በጣም ከትንሽ ሰዓት ነው የጀመረው። አሁን ላይ ደግሞ በስፋት እየተሰራጨ ነው ያለው። ቀጣይ ደግሞ የአጠቃላይ የሚሰራጭባቸውን የስቱዲዮ መሳሪያዎችም አፕግሬድ እየተደረጉ ያደገ ሲሄድ ምናልባትም በጥራት ለማህበረሰቡ ከመድረስ አኳያ ተደማጭ እንዲሆን ከማረጋ አኳያ ትላልቅ ስራዎች የሚሰሩ ስለሆነ አሁን ማረግ ያለብን እንዲህ አይነት በዓላትንም እንዲህ አይነት ዝግጅቶችንም ስናዘጋጅ አንዱ የተቋሙ የሚፈልጋቸው አሉ ማለት ነው ለማሳደግ። ለምሳሌ በበዓላት ጊዜ ቋንቋው እንዲያድግ ከተፈለገ ማስተዋቂያ ማስነገር አለበት አስተዳድሩ። ማስተዋቂያ እንኳን አይነገርበትም። ባለሀብቶች አካባቢው ባለሀብቶች ምርቶቻቸውን አገልግሎታቸውን አያስተዋውቁበትም። በጣም ብዙ ጊዜ ነው የምንናገር። ወደዛ መውሰድ አለብን ማለት ነው። እያደገ እንዲሄድ የስቱዲዮ ማቴሪያሉ አፕግሬድ እንዲደረግ ከተፈለገ ገቢ ማመንጨት አለበት ራሱ ቴሌቪዥኑ ማለት ነው በራሱ ማለት ነው። ይሄ ካልሆነ እያደገ ሊሄድ አይችልም። መተጋገዝ ይፈልጋል ማለት ነው። ዝም ብሎ የሆነ ለምን እንደዚህ አልሆነም በማለት ብቻ የሚለወጥ ነገር ላይኖር ይችላል ማለት ነው። ስንተባበር ነው ቅድም ክብርት ዶክተር ሙሉነሽ እንደተናገሩትም ተባብረን ማሳደግ አለብን ያሉት ይሄንን ሁሉ ይጨምራል ማለት ነው። ስለዚህ ምርትና አገልግሎታቸውን በዚህ ቋንቋ የሚጠቀሙ ቢያንስ እኮ የአካባቢው ባለሀብቶች ይሄን ማድረግ መቻል አለባቸው። የበዓላትንና ሌሎች ኩነቶች ሲዘጋጁ ራሱ ሚዲያው ባገውኛ ኩነቶችን እንዲያዘጋጅ መጠቀም መቻል አለበት ማለት ነው የአካባቢው ማህበረሰብ። ይሄን በማድረግ በኩል የሚቀሩ ነገሮች አሉ። ከቸርቢያን ከመጠቀም ባሻገር ያለው በጣም በመሰረታዊነት በቀላል ማናየው ስለሆነ እንዲህ አይነት ነገሮችን ማስተባበር ያስፈልጋል። ለዚህ ይረዳ ዘንድ እኔ ይሄ መድረክ ብቻ በቂ ነው ብዬ አላስብም ፐርሰናሊ ማለት ነው። አሁን እዚህ ያለን በጣም ጥቂት ሰው ነው የተጋበዘው። ሰፋፊ መድረኮችን መፍጠር ያስፈልጋል ማለት ነው። በዘርፉ ያለን ሰዎችም እንደ ስራ አስፈጻሚም ወስደን ምንሰራው ከዩኒቨርሲቲዎች ጋር በተለየ አገውኛ ቋንቋን ከመደገፍ የእንጅባራ ዩኒቨርሲቲ ልንጠቅስ እንችላለን። የብሔረሰብ አስተዳድሩ በጋራ መድረክ ማዘጋጀት አለባቸው እንዲህ አይነቶችን ማለት ነው። ሲሆን እዛው እንጅባራ ላይ ካልተቻለ ደግሞ በሚመች ቦታ ሁሉ አዲስ አበባ ሊሆን ይችላል፣ እዚሁ ባህር ዳር ሊሆን ይችላል መድረኮችን አዘጋጅቶ በደንብ መነጋገር እና ጉዳዩን እያሰፉ መሄድ ያስፈልጋል። የደረስነበትን ደረጃ ዝቅ አድርጌ እየተመለከትኩት አይደለም። እዚህ ለመድረስ እዚህ ያላችሁ ጋዜጠኞች እነምን ይችል እንግዳ የጀመሩት ፕሮግራም ዛሬ ላይ ወደ 26 የሚደርሱ ጋዜጠኞች ነው ያሉት። ለዚህ የደረሰው በቀላል የመጣ ስላይደለ የናንተን አስተዋጽኦ የናንተን መውጣት መውረድ ለዚህ ላደረሳችሁት ትልቅ ምስጋና አለኝ። በተቀላላው ይሄ ፕሮግራም እንዲሳካ
ለወደፊትም ለምንሰራው ስራ አጋር የሆናችሁ በተለይ ትልቅ ሚና የነበራችሁ የአቶ አየንና አቶ ባዘዘው የትልቅ ድርሻ ነው የነበራችሁና እነሱንም ምናልባት በዚህ ፊት አሁን ብናመሰግናቸው ደስ ይለኛል። ትልቅ አስተዋጽኦም ስለነበራቸው ብዙ አስተባብረዋል፣ ብዙ ለፍተዋል ማለት ነው። የተቋማችን ዋና ስራ አስፈጻሚ እውነት ለመናገር አዊኛ ፕሮግራም እንዲያድግ ትልቅ አስተዋጽኦ ነው እያደረጉ ያሉት ማለት ነው። በየጊዜው ስለምንነጋገር ለሳቸውም ምስጋና ማቅረብ እፈልጋለሁ በዚህ አጋጣሚ ማለት ነው። በጠቅላላው ይሄ የቴሌቪዥን ፕሮግራምም የቸርቢያዋም በሬዲዮ የምናስተላልፈው ፕሮግራም ወደ ኤክሰለንሲ እንዲደርስ አሚኮ አንድ ግብ አለው ራዕይ ያስቀመጠው በ12 ቋንቋ ምልክት ቋንቋ ሲያስተላልፍ ሁሉም ቋንቋዎች አድገው ተመራጭና ተደማጭ እንዲሆኑ እየሰራ ያለ ነው። ስለዚህ አገውኛንም ይጨምራል፣ ያውኝ ቋንቋንም ይጨምራል። ሰው የተሳካ እንዲሆን ለማድረግ በጣም ትልቅ ትብብር ይጠይቃልና ሁላችንም የጀመረው ትብብር አስቀጥለን ቋንቋውን እናሳድግበት እንደሚሆን ተስፋ አደርጋለሁ። አመሰግናለሁ።